ላውራ ትላለህ አንዴ ላውራ በምንም መስፈርት በምንም መለኪያ ራስን ማጥፋት መፍትሄ አይሆንም። እና ዛሬ በየቲክቶክ ላይ ሲዘዋወር ያየሁት የአንዲትን ምስኪን ልጅ ራስን የማጥፋት ዜና አይቻለሁና ያው የራሷ የሆነ ችግር ቢኖርም ከጀርባ ማናውቀው ለኛ ግልጽ ያልሆነ ነገር እሷን ያስጨነቃት ነገር ቢኖርም የፈለገ ነገር ከባድ ቢሆንም ራስን ማጥፋት ግን የመጨረሻ አማራጭ አይደለም። ራሷን አጥፍታለች? አዎ ራሷን አጥፍታለች። ያው በደንብ ቪዲዮ ሰርታ ራሷን አጥፍታለች ቤቷና ያው ራስን ማጥፋት መፍትሄ አይደለም። እንደገና ደግሞ እኛ አይደለንም የራሳችን ጸጉር ራሱ የራሳችን አይደለም ኢቭን ማለት ነው። ስለዚህ እባካችሁ በትልቅ ዋጋ የተገዛችሁ ናችሁና ራሳችሁን አታጥፉ። ችግር ይኖራል፣ ችግር የሌለበት የለም። በምንም መንገድ ግን ራስን ማጥፋት መፍትሄ አይደለም። ከብዙ ነገር ነው የምንጎለው፣ ከእግዚአብሔር መንግስትም ከዚች ምድርም ባንዴ ማለት ነው። ይቅርታ አላችሁ እናንተን ራሳችሁን ካጠፋችሁ በኋላ ምንም የሚተረፍ ነገር የለውምና አረ በማርያም በምታምኑት ፈጣሪ በቃ ልለምናችሁ። በቃ ችግር መፍትሄ አይጠፋውምና ራሳችሁን አታጥፉ። ወደምታመልኩት አምላክ ዞር በሉ።